ሰላም ጤና ይስጥልኝ እንደምን አላችሁ እንኳን ለኢሬቻ በዓል በሰላም አደረሳችሁ በጋያኔ ኢሬቻፍ ነጋንጌሰን እንጀዳ ባይገመሪራ ጉያ ከናፍ ገው ኬኛፍ ስንሳከ ገመደንሞ አብዲን ቀባ አኒ ኦቶንደን ደቀ ነትቶ ለቱሬ ገሩ ወጋ ከነረቲ ኢሬቻ ደቁ እንደንደኝ isin warra reeffachaartani meegaanu yaada eebbakeessanis extendu godha እንግዲህ ኢሬቻ በዓል ዛሬ መሄድ አልቻልኩም እኔ በዚህ አመት ነገር ግን ኢሬቻ በዓል ለሚሄዱት ለኛም እንዲያመሰግኑልን ነው እየጠየቅኩ ያለሁት ነገር ግን ምናልባት ኢሬቻ ምንድነው ለሚለው አንዳንድ ጥያቄዎች ብዙ ሰዎች ስለሚበዛባቸው የኦሮሞ ስፖክስፐርሰን አይደለሁም ግን እንደ ኦሮሞነቴ እንዲሁም ደግሞ ለመደመር ፈቃደኛ እንደሆነ ሰው ኦሮሞም ደግሞ እንደዚሁ ከሌሎች ህዝቦች ጋርና ኢትዮጵያውያን ጋር ለመቀላቀል አብሮ ለመሆን ፈቃደኛም እንደመሆኑ መጠን ባህሉም እንደሆነ መጠን ምናልባት ብንተዋወቅ የበለጠ እንቀራረባለን የሚል ሐሳብ አለኝ ስለዚህ እሱን ሐሳብ ለናንተ ሼር ለማድረግ እንድንቀራረብ ኢሬቻ ምን እንደሆነ ለናንተ 101 በቃ ላይክ just basic idea ምን ማለት እንደሆነ ምናምን ሐሳቡን እንድሰጣችሁ ነው በመጀመሪያ ደረጃ እንደምታዩት ፋብለንባታል በባንዲራዋ ምንድናት ባንዲራዋ እቺ ባንዲራ የኦሮሚያ ክልል አይደለችም የአባገዳ ባንዲራ ነው ተባለው ኦኬ so the first clear up የክልሉ ፕሬዝዳንት ናና አይደለ የአባገዳ ጥቁር ቀይ ነጭ ኦኬ ሶ የአባገዳ ባንዲራ ነው ይባላል ቀኑም እናከብረው ኢሬቻ ይባላል ኢሬቻ ማለት ታንክስ ጊቪንግ ወይ ምስጋና እንደማለት ነው ሶ ቤዚክሊ አሜሪካ ላይ ታንክስ ጊቪንግ ዴይ ብሎ ሲያከብሩት ፋንሲ ነው አይደለ በጣም የሆነ it's nice we feel good well ኢሬቻም እንደዛ ነው ለኛ ቤዚክሊ በአመት አንድ ጊዜ ተሰባስበን አምላክን ስላሻገረን የምናመሰግንበት እድል ነው ምን ማለት ነው ብራቲ ገረ ኢፈት ወይም ከ ምንድነው ይባለው ኖ ሶ ብራቲ ነው እንጂ ወደ ብራ ነው ምንሻገረው ለካስ ይቅርታ ከጨለማ ወደ ብርሃን አመጣህን የሚል ሐሳብ አለው ማለትም እንግዲህ ጭቃ አለ ቅዝቃዜ አለ ምን አለ እነዚህ ነገሮችን ሁሉ አሳልፈህን ክረምቱን አሳልፈ አዲስ አመት ወደ ብርሃን ወደ መፈንደቅ ስላመጣህን እናመሰግናለን ለማለት ኢሬኬኛ እንላለን አንድ ላይ የምንሰባሰብበት ጊዜ ነው ከያቅጣጫው ያለው ኦሮሞ ነው አንድ ነው ስለዚህ የእንትን ኦሮሞ ሲባል የሚኖርበትን አካባቢ ነው እንጂ ኦሮሞ ነው ስለዚህ የትም አካባቢ ያለው ኦሮሞ አንድ ላይ ይመጣና ኢንሬፈታ ምን ማለት ነው ያመሰግናል ከዚህ በፊት ብዙ ጥያቄዎች ደርሰውኛል እንዴ ቅቤ ምናምን ዛፍ ይቀቡ የለ እንዴ ምናምን ወንዙ ላይ ይጥላሉ ምናምን ተብሎ ነበርና ቀልድ ስለምወድ አንድ ቀልድ ልንገራችሁ ልጅ ያሬድ የቀለደው ቀልድ አንድ ሰው ለምንድነው ኢሬቻ የምትሄደው ብሎ ጠየቀኛልና እነሱኮ ዛፍ ቅቤ ቀቡ የለ እንዴ አሉኝ አለ ሲሉት ጊዜ ምን ብሎ ቢመልስ ጥሩ ነው አዎ እንግዲህ ያው የኦሮሞ ዛፍ ቨርኒሽ አይመቸውም ቅቤ እንጂ anyways እንደዚህ የተጫወትን እየተቀላለድን መቀራረብ እንችላለን በየሰለማምን ነው እሺ ሶ ቅቤ የሚቀቡ ሰዎች አሉ እንትን ላይ የሚጥሉ ሰዎች አሉ እናወራበታለን ግን ዋና አይዲያው ምንድነው ይሄንን በደንብ ጥናት ሰርቼ ነው እንግዲህ የመጣሁት የጠየቅኩት በጣም ጥሩ ወዳጅ አለ ብርሃኑ ገዛኸኝ ይባላል ሶ ብሬ እኔና እሱ ረጅም አመት አብረን ነበር ዩኒቨርሲቲ ያለን የአፋን ኦሮሞ ነበር እሱ በዲግሪ ፕሮግራም የሚማረውና ሁሌ ከሱ ባህል አጠና ነበር he's such an amazing guy ዛሬም ደግሞ ለናንተ ከሱ አንዳንድ ነገሮችን ጠይቄ እኔም ማቃቸው ነገሮች ጨምሬ እነግራችኋለሁ አጠር ያለ ነገር
ብሬ አሁን የሰበታ የኮሚኒኬሽን እና የህዝብ አደረጃጀት ቢሮ ላይ ነው የሚሰራው። ብሬን በመጀመሪያ ደረጃ እንግዲህ እጅግ አድርጌ አመሰግናለሁ። የምታገኙትን ኢንፎርሜሽን ሶርሳችሁን ካልጠቀሳችሁ አስቸጋሪ ነው። we have to give credit to whoever credit is due። ስለዚህ አይዲያው የኢሬቻ በዓል ክሮስ ማድረግን ነው። ምን ማለት ነው? ከጨለማ በጣም ማያስደስተው ክረምት ወደ ብርሃናማው አዲስ ዓመት መሻገር ነው። ያልተሻገሩ ብዙ ሰዎች አሉ። ገና እንግዲህ ክረምቱ ሲጀምር ህይወታቸው ያለፉ ሰዎች አሉ። ክረምቱ ሳይጀምር ባለፈው ህይወታቸው ያለፉ ሰዎች አሉ። ስለዚህ ስላለው ተመስገን ለማለት ነው። ማንን? ዋቃ እግዚአብሔር ማለት ነው፣ ወይም አላህ ማለት ነው። ምን ማለት ነው? እንዲህ ቅድም ቴሌቪዥን ላይ ያየሁ ነበርና ዋቅ ቶክቻ ሁንዱፉ ቆሪቻ ሲል ሰማው አንድ ሰውና ምን ማለት ነው? አምላክ አንድ ነው፣ እሱም ለሰው መድኃኒት ነው። እና ለሁላችንም መድኃኒት የሆነውን አምላክ ሄደን አንድ ላይ እንደ ማህበረሰብ የምናመሰግንበት ጊዜ ነው። ኦሮሞ በባህሉ በሰማይ ያለ ሰማይና ምድርን የፈጠረ አምላክ አለ ብሎ ያምናል። እና God created the heaven and the earth። ይሄ it's a basic belief of the ኦሮሞ። ማንም ጴንጤም ይሁን ሙስሊምም ይሁን ምንድነው ኦርቶዶክስም ይሁን የፈለገ እምነት ሆኖ ግን አዘን ኦሮሞ አንድ ላይ መጥቶ እንደ ባህሉ ከሽማግሌዎቹ ጋር ከወዳጆቹ ጋር ከጓደኞቹ ጋር ከሌላ አካባቢ ከሚመጡ ኦሮሞዎች ጋር አንድ ላይ ሆኖ አምላኩን ማመስገን ይፈልጋል። አምላኩን ያመሰግናል። ባህሉ ይሄ ነው ለረጅም ዓመታት። ከእምነት ጋር የተያያዘ ነገር አይደለም። in the first place ኢሬቻ እንደ ኦሮሞ ባህላችን ነው። ባህላችን ደግሞ አምላክን የማመስገን ባህል ነው። እንግዲህ ይሄን ስንል ስለ አምላክ ኦሮሞ ጋር ያለውን ቪው ልንገራችሁ። ዋቀ ጉራቻ ገራታ ሊላ ገራገርባ ይባላል። ዋቀ ጉራቻ ማለት እንግዲህ ነጮች እግዚአብሔር ነጭ ነው ብለውን ነበር አይደል? ኦሮሞ አምላካችን ጥቁር ነው የሚለው። በቃ ምን ለማለት ነው? ስለ ቀለሙ ሳይሆን እኛን የሚመስል አምላክ ነው። በቃ እኛን ነው። that's one of the ideas that I've got። ሌላኛው ገራታ ሊላ ማለት ሆዱ ንጹህ የሆነ አምላክ፣ ውስጡ ቂም ማይዝ፣ ውስጡ መጥፎ ሐሳቦች የሌሉበት አምላክ ነው። ኦኬ። ከዛ በኋላ ደግሞ ገርባ ማለት ኦሽን ወይ ባህርም በመሆን ይገለጻል። ገርባ ስትሉ ደግሞ ባሪያም ሊሆን ይችላል። አምላክ ሆዱ ገርባ ስትሉ አንደኛ እንደ ባህር ሰፊ የሆነ ሆድ ያለው አምላክ ማለት ነው። ወይኔ እንዴት ደስ እንደሚለኝ ነግራችሁ አልችልም። ምክንያቱም አምላክ ሆዱ ሰፊ ባይሆን ህዝቤ ወይ ጠፍተን ነበር። እውነት ውሸት? ለኔ እውነት ነው፣ አልኖርም ነበር ማለት። እሱ ሆዱ ሰፊ ባይሆን ገርባ የሚለው ደግሞ ባሪያ ስትሉት ሁሉን የሚችል አይደለ? ባሪያ ሳይወድም በግድም በምንም ብቻ ይችላል ብዙ ነገር እና ሆዱ የሚችል በቃ ችሎናል አይደለ? ማለት አመቱን አልቻለንም፣ ግን ስንት ማይሆን ስራ ስንሰራ አልቻለንም። ለዚህ ነው የምንወጣው። ይሄን ለማመስገን ነው የምንሄደው እንጂ ኢሬቻ ዛፍ ቅቤ ለመቀባት ወይ ምናምን ላይ ለመወርወር አይደለም። ያም ሲሆን ደግሞ ጴንጤው፣ ሙስሊሙ፣ መካነ ኢየሱሱ፣ ካቶሊኩ፣ ኦርቶዶክሱ ምኑ እዛ ሲሄድ ሁሉም አምላኩን እንደሚያመሰግነው አንዳንድ ሰዎች ደግሞ የራሳቸው እምነት አላቸው። ዛፉን አምላኬ ብዬ ይዣለሁ ብሎ ያሰበን ሰው ኦሮሞ አይከለክለው፣ መብቱ ነው። ለምን? we are the starters of one of the first democracies። መብት የሚባለውን ነገር እናውቃለን። የፈለጋችሁትን ማመን ትችላላችሁ። ኦኬ። ነገር ግን አንድ ላይ ስንመጣ የእናንተን እምነት እኔ ላይ ኢንፍሉዌንስ አታረጉም፣ እኔን እምነት እናንተ ላይ ኢንፍሉዌንስ አላረግም። that's ኦሮሞ። ኦኬ። የምናደርገው ምንድነው? አንድ ላይ እንመጣና እናመሰግናለን ነው። አንዳንድ ሰዎች ቅድም እንዳልኳችሁ የራሳቸው እምነት አላቸው። ለምሳሌ አምላክ ሆይ ልጅ ከሰጠኸኝ እንደዚህ ያደርጋል ይላሉ። ይመጡና ያደርጋሉ።
በእምነት ደረጃ ያዙ ሰዎች አሉ። አዎ ምኑን ዛፍ ውሃ ያዙ። ግን እነሱ ኦሮሞ ሙሉን ሊወክሉ አይችሉም። ምሳሌ ልስጣችሁ። በኦርቶዶክስ ክርስትና ውስጥ ቤተክርስቲያን ሲኬድ ቤተክርስቲያኑን ትሳለማላችሁ፣ በር ትስማላችሁ፣ ወይም መቆሚያው እንትኑን ይሳማል አይደል? ስትስሙ ያንን በር ነው ያመለካችሁ ያላችሁት አይደለም አይደል? ያ ቤት የሚወክለውን አምላክ ክብር ለማሳየት ነው እዛ የምትሄዱት ያንን ነገሮች የምታደርጉት። አብዛኛው ሰው የአምላክን ክብር ኦኬ አዳምጡኝ፣ የአምላክን ክብር ለማመስገን ያደረገልንን ላሻገረን አምላክ ለማመስገን ነው የሚኬደው። አንዳንድ ሰዎች ግን ተሳስተው ቤቱን ከአምላኩ በላይ ሊሰግዱበት ይችላሉ። ቤቱን የፈጠረውን አምላክ ከቤቱ እኩል አድርገው ሊያዩ ይችላሉ። ቢቻል ይነገራቸዋል፣ ግን አይገደዱም። መብታቸውን ማመን የሚፈልጉት ኦኬ። ሶ ኦሮሞ ግን እንደ ባህሉ እንደ ሀገር የምንወስደው ወይም እንደ ኢትዮጵያ የምንወስደው ኦሮሞ አመት በዓሉን ኢሬቻን ሲያከብር የምስጋና ቀን ማንን ሊያመሰግን? አምላክ ኦኬ፣ አምላክን ሊያመሰግን። ይሄ ሆደ ሰፊ የሆነውን አምላክ ሊያመሰግን ማለት ነው። ስለዚህ በጨቂ ገናት ይኑባሴ ቦቀ ብራት ንገሸ ይባላል። በጨቂ ገና ማለት ቀሄ ጭቃ ያስጠላው እንትን አላረ ክረምት ከሱ ወደ ቦቀ ብራ በቃ ብርሃናማ ወደ ሆነው የሚፈነጥቀው ኤቭሪቲንግ የሚፈነጥቀበት ጊዜ ላይ ሲያስገባን ማለት ነው። it's just a beautiful idea። ሲሄዱ ምናልባት እንግዲህ ኢትዮጵያ ቴሌቪዥን ወር ሌላ ያስተላለፈ ያለ ቴሌቪዥን ቻናል ላይ ማየት ትችላላችሁ። ወንዶቹ ሲሄዱ ማሪዮ እያሉ ይሄዳሉ። ምን ማለት ነው? ማረን ጌታ ሆይ እንዴት ብዬ ልንገራችሁ? ምረቱ ባይኖር ኖሮ አዳሜ የት ነበርን? እውነት እኔ ራሴን ስለማቅ ነው። እናንተ እንግዲህ ቅዱሳን ልትሆኑ ትችላላችሁ። እኔ ግን የሱ ምህረት ባይሆን ኖሮ የት እንደምሆን አላቅም። ስለዚህ ስለ ምህረቱ እየተመሰገነ ነው የሚሄደው። ለምን ዋቅቶክቻ ሁንዳፊስ ቆርቻ አምላክ አንድ ነው፣ ለሁሉም መድኃኒት ነው። ይሄንን ስንል ኢሬቻ አንድ ላይ ስለመሆን ነው። ኦኬ አንድ ላይ መጥቶ ስለማክበር ነው። ይሄ ሲባል ኦሮሞ ብቻ አንድ ላይ እንዲመጣ አይደለም። ማክበር የሚፈልግ አምላክ አድርጎልኛል የሚል ሰው ሁሉ መጥቶ ማመስገን ይችላል። እግዚአብሔሩን ማክበር ይችላል። አንድ ላይ ሲመጣ ቦታው ለምንድን ነው ወንዝ ጋር ምናምን የሚሆነው? ውሃ ለምለም ሰጠህን ተመስገን። ቦታው አሪፍ መሆኑ ያንን ስታዩ የአምላክን ትልቅነት አንደርስታንድ አታደርጉ? that's the idea። ቦታው አሪፍ መሆኑ እንደዚህ ትልልቅ ኔቸር ቦታዎች ላይ መሆኑ አምላክን ያስታውሳቸዋል። መጽሐፍ ቅዱስ ራሱ የሚለው ነገር አለ አይደል? እንግዲህ ተፈጥሮዎች ራሱ ይመሰክራሉ ይላል መጽሐፍ ቅዱስ። ስለዚህ ያ ቦታ ላይ እንደው ምስክርነት ይዙባቸዋል እኮ ነው የሚለው አይደል? እነሱ ይመሰክሩባቸዋል። አምላክ የለም ካላችሁ እነዚህ ዛፎች፣ ተራሮች ምናምን ይመሰክሩባቸዋል ይላል። ስለዚህ ገብቶናል። በቃ አለ፣ አንተን እናመሰግናለን፣ እንለምንሃለን። ባለፈው ዓመት ያጣ ይኖራል፣ ባሁኑ ያግኝቷል፣ መጥቶ ያመሰግናል። ባለፈው ብቻውን መጥቶ ይሆናል፣ ባሁኑ ያዝ አድርጎ ፍቅረኛውን ትዳሩን ይዞ መጥቶ ሊሆን ይችላል። የተሰጠውን ግን መጥቶ ያመሰግናል። እንግዲህ ምናልባት ይሄንን እያያችሁ ያላችሁ ብዙ ሰዎች እንዳላችሁ አውቃለሁ። ከተለያየ ቦታ ከአዲስ አበባ፣ ከአሜሪካ፣ ከእስራኤል ይታየኛል። ሁላችሁም ባላችሁበት እስኪ ቆም ብላችሁ አምላክን እናመስግን። የምናመሰግንበት ብዙ ነገር አለን አይደል? እስኪ እናመስግን። ዛሬን እናስታውሰውና እስኪ ቦታ እንስጠው። ትንሽ የረሳነው አልመሰላችሁ? አንድ ላይ እስኪ በያላችሁበት ምስጋና አስቀምጡ፣ ምስጋና ስጡ ለአምላክ ለተደረገላችሁ ነገር። ባለፈው ዓመት ያላለፉ ሰዎች አሉ፣ አስታውሱ። ይሄንን
እኛ አልፈናል። ይሄን ቪዲዮ ስታዩ እናንተ በህይወት አላችሁ፣ እኔ በህይወት አለው። እማመሰግንበት ምክንያት አለኝ። ከዛ ዘመን ከዛ ጊዜ አሻግሮኛል። ተመስገን ነው። ብዙ 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 ነገሮችን አሳልፈናል። ተመስገን ነው። በዛኑም ደግሞ ይቅር በለን የምንለው ብዙ ነገር አለ። ያንንም ይቅርታ ከአምላካችንን ለምን። የምታምኑት እናንተ ናችሁ። የምታምኑትም ለምኑ። ያስማማናል። እንግዲህ በመጨረሻ ምናልባት አዲስ አበባ ውስጥ ላላችሁ አቦጊዳ የሮትራክ ክለብ በየጊዜው የደም ልገሳ ዝግጅት ያዘጋጃል። ደም ልገሳው ስቴዲየም ያለው ቀይ መስቀል ነው ያለው። እስኪ ሂዱና ለሚቀጥለው ዓመት እናንተ ደም ስለሰጣችሁት ህይወቱ የቀጠለለት ሰው እንዲኖር እናድርግ። ደም ስትሰጡ ህይወት ነው የምትቀጥሉት። ስለዚህ እናንተ ሄዳችሁ ደም ሰጣችሁ በሚቀጥለው ኢሬቻ ኦሮሞም ይሁን አማራም ይሁን ትግሬም ይሁን አምላኩን የሚያመሰግን ሰው ይኑር። ያስማማና። ስለዚህ ወደ ስቴዲየም ያለው ቀይ መስቀል እንሂድ፣ ደም እንስጥ። ከዛ በኋላ ደግሞ ህይወት እንለውጣለን። በጣም አመሰግናለሁ ስላዳመጣችሁኝ። ኤባቲ ይባላለሁ። ይበልጥ እነዚህን ስራዎች ማግኘት ከፈለጋችሁ ኤባቲ የሚለው EBBA ስፔስ አድርጋችሁ ቲ በሚለው ፌስቡክ ፔጅ ላይ እነዚህን ቪዲዮዎች ኤቭሪ ታይም ፖስት አደርጋለሁ ብዬ አምናለሁ፣ እንደናንተ እርዳታና ሰፖርት። በተጨማሪ ቴሌግራም ላይ ኤባስ ኢንሳይት የሚል ቻናል አለኝ። EBBA SINSIGHT ኦኬ። ኤባስ ኢንሳይት የምትለው ምልክት አድርጋችሁ ኤባስ ኢንሳይት ላይ ታገኙኛላችሁ። እንዲሁም ደግሞ በሬዲዮ ሰኞ ማታ ከማታ 2 ሰዓት እስከ 4 ሰዓት ድረስ ኢትዮ ኤፍኤም 107.8 ላይ ታገኙናላችሁ። 21 ላይ የሚባል የሬዲዮ ፕሮግራም አለን። እዚህ ፌስቡክም ላይ 21 ላይ ኦን ኢትዮ ኤፍኤም ብላችሁ ልታገኙን ትችላላችሁ። ቴሌግራምም ላይ እንደዚሁ። ሶ ያ ቴንክ ዩ ሬጋሪስኒ ፋተው ትንሽ እንግዲህ በአፋን ኦሮሞ ደግሞ ላውራና እንትን ልበል። አንድ ነገር ያስታወስኩት በጣም ያስደሰተኝ በዚህ ኢሬቻ ፕሬዝዳንታችን ያለው ነገር ነበር። በአሁኑ ስንወጣ የአበባው ባንዲራ አንይዝም ተብሎ ተነግሮ ነበርና ምክንያቱም ይሄ የበዓል ነው፣ የባህላችን እንትን ነው፣ የፓርቲ ባንዲራ ይዘን አንወጣም ብለን ነበርና ባንዲራውን በጣም ብንወደው ኃላፊዎቻችንን ግን እናከብራለን። ስለዚህ ስታዩ በጣም ላይክ በጣት የሚቆጠር 10 5 ምናምን ነው ባንዲራ ያየሁት። የኦነግ የታየው የአባ ገዳ ባንዲራ ነው እና በጣም በጣም በቃ ላይክ በየቦታው የሄዱትን ሰዎች ሁሉ ለማመስገን እፈልጋለሁ። ምክንያቱም ያ it's amazing ደስ ይለኛል። እንደዚህ ትዕዛዝ የሚቀበል ሰው ያስደስታልና ኦሮሞ ኃላፊዎቹን ሽማግሌዎቹን የሚያከብር እንደሆነ በትክክል በግልጽ እዚህ ኢሬቻ ላይ በደንብ አሳይተዋል ልጆችና ለዛ ሁሉ በጣም አመሰግናለሁ። ባንዲራው ችግር ኖሮበት አይደለም፣ ባህላችንን ልናከብር ስለሆነ ፖለቲካል ነገሩን አስቀምጠን ባህላችንን ልናከብር ስለሄድን ነው። ስለዚህ ሁሉንም እንግዲህ እዛ ላይ ያንን ያደረጉትን ወጣቶች ሁሉ እጅግ አድርጌ አመሰግናለሁ። ባንዲራችን ግን ስቲል አለች፣ አይዟችሁ። አንዳንድ ኮሜንቶች አይቻለሁ፣ አትዋሽ የሚሉ ኮሜንቶች ከክርስቲያን ወንድሞቼ። እንግዲህ ምናልባት ያው በደንብ የምንተዋወቅበትና የምናወራበት ጊዜ ይኖረናል ብዬ አስባለሁ። ነገር ግን እኔ አመ ፕሮፌስድ ክርስቲያን ማለትም ክርስቶስ ኢየሱስ ለኔ ብሎ እንደሞተ የግል አዳኜ እንደሆነ የማምንና የምቀበል እንዲሁም ደግሞ 10ቱን ትእዛዛት ለሱ ፍቅር ስል ማክበር አለብኝ መከተል አለብኝ ብዬ የማምን ክርስቲያን ነኝ። ኦኬ፣ ግልጽ ላድርገው እዚሁ ጋር። ኦኬ፣ ክርስቶስ ኢየሱስ ለኔ ግል አዳኜ ነው ብዬ የምቀበል ኦሮሞ ነኝ። ኦኬ፣ እንደ ኦሮሞነቴ ደግሞ ዋቃ ብዬ ሳስብ እኔ ኢየሱስን እግዚአብሔርን ነው ማስበው and I respect it that way። ስለዚህ ማንንም ክርስቲያን ወገኖቼና ወንድሞቼ ይሄንን በተሳሳተ መንገድ እንድትመለከቱት አልፈልግም። ምክንያቱም
እዛ ያለው እየሄደ ያለው ኦሮሞ የተለያየ እምነቶች አባል ነው ክርስቲያንም ነው ሙስሊምም ነው የተለያየ እምነት ነው የሚያምነውና በአምላክ የማመስ ምንድነው የማመንና የማመስገን ጊዜ ነው ኦኬ ስለዚህ ይሄንን ሚስ አንደርስታንድ እንድታደርጉኝ አልፈልግም በተረፈ ጨርሻለሁ በጣም ወዳችኋለሁ ሰላም ሁኑልኝ ሬጋሪ አፋን ኦሮሞቲን ጥኖ ጀቹፊ ኤጋ አነን ሐሳቱሬ አካ ኦሮሞቲ ዋይ ኢሬቻ ባይቤና በጋ አያን ኢሬቻቲፍ ነጋር አንገኘ በጋ በጨቂ ገናቲ ገረ ቦካ ቢራቲ ገለ የዳ ጀቹ በርባዳ ዋና ገፈተኒፍ ገለቶማ አነና ሐሳቱሬ አማርፋን ዋይ ኢሬኬኛ ዋይ ኢሬቻ ነሞኒ ባየንም ቤከን ዋን ቤኔፍሞ ኑዲቡ ዮ ቤከኒ ኑራ ዴሙ ኦር ኑቲ መከመኒ ኖጅኒን ገለቴፈቹ ደንደው ኦኬ ኢሳፍ ኢሳ አከ ቤከኒ ፊ ዮ ቤከንሞ ኑራ አከ ረኪነ ካሱ አከንካ እንዴምኔ ኦር ዮደንዳሜሞ ዮተኤፍ ኑቲ መከመኒ ወጅኒን አኔ አከ ዋቀዮ ገለቴፈኑዳ ኤጋ ኢሬቻ ከነረቲ ኢሬቺ ዋቀዮ ገለቴፈቹ ዋኑ ደበርሴፍ ገለቴፈቹ ዋንተ ኤፍ ሁንዱም ትኬኛ ጉያ ከነረቲ ማልፍ ገለቴፈነው ዋቀዮ ማልኑ ጎዴ ጎጀቹ ደንዴኛ የሙ ባየንኬኛ ደምኑሞ መሬዮ የቻ ደምና ኑ ማሪዮ ዋቃ ኑ ዲሲ ዋንጎኔ ዋንዶ ጎጎሬ ጀና ማሊፍ ዋቀዮ ጉራቻ ገራ ተሊላ ገራ ጉራ ገራ ገርባ ኑ ደንዴራ መማት ከነቦዴስ ኑ ደንዳ ኢሳፍ ዋቀዮ ገለቴፈና ሁንዱም ትኬሰን ያደቹ ከንቀብደን ድረትነም ተኮ የሞከስ ጀዱ ደገን ገራ ባይ ልቡ ነቱቂ ዋቀ ቶኪቻ ሁንዳፉ ቆርቻ አይዳ ኢሳፍ ዋቀዮ ታስቅኑ ዋቀዮ ገለቴፈኑ እንስም ሞነጋዳን ዋኑ ባሴፍ ሐራ ኑገኤፍ ገለተ ሳላና ፌቹዳ ሐራ ኢላላንቱ ኢሬቻ ዳቁ እንደንደኝ ገሩ የሙኒ ላሉ ኦቦ ፕሬዝዳንት ለማን ማልጀደኒ አላባባው ፉተኒም ባይ እንበይና ከነባ ገዳ ቆፋ ፉኔ ባነ ማለፍ ከፓርቲ ሚት ከን አዳኬኛቲ ከን አዳኬኛ ቆፋ አርግሲፍ ነጀደኒሩ አላባ ኬኛ ባይጃለና እትዱኔራ ገሩ እንኩንስሞ ከበጆ ኦፊሳቲ ቀባ ከበጀ ሰና እታርግሲፍተኒ ጉያሳ ቆፋ ዋንጎተኒፍ ኡልፋዳ ጉደዳ ሆራ ቡላንጀዳ ነጋናታ ኤባቲ እንጀዳማ ኤጋ የሮምብራስሞ ቪዲዮ ከሲ ኤባቲ ከንጀሩ ፌስቡክ ፔጅ ኮረት ይነርገቱ ይቹ ኡልፋዳ ባይንስ እንጃለ በጣም ወዳችኋለሁ መልካም ጊዜ ውድ የሀገሬ ህዝቦች ኢትዮጵያን ሁሉ እንደ ኦሮሞም እንደ ኤባም ነው ሰላም ሁኑልኝ